ዴሊቨረንስ ይቀድማል። ኦልሬዲ you are possessed, you are occupied በነዛ evil spirits በነዛ ክፉ መናፍስቶች ኮንትሮል ሆናችኋል፣ አስረክባችኋል፣ ጄነሬሽንን አስረክባችኋል። እጃችሁን አንስታችሁ መርቃችኋል፣ አሜን ብላችሁ ተቀብላችኋል፣ ተባብራችኋል። ከዚህ በፊት እንዳልኳችሁ በጥንቆላ ልምምድ ውስጥ ያለ ሰው ገስጾ ነፃ ማውጣት አይደለም መጀመሪያ መፍትሄው፣ ሪናውንስ እንዲያደርግ ንስሐ እንዲገባ ማድረግ እና ይቺ ሴት ያንን ለማድረግ ፈቃደኛ ሴት እንዳልሆነች በመንፈሳዊ ዲዘርን ስላደረግኩ እንደዛ እኔና አንተ እዚህ ከተማ ተገናኝተናል። ስለዚህ እኔና አንተ እዚህ ከተማ አብረን መቀጠል ስለማንችል አሁን ከዚህ ከተማ ወጣ። ሰላም እንዴት ናችሁ? የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ኢየሱስ ሰላም እላችኋለሁ። እኔ ነቢይ ቢንያም ማቴዎስ ነኝ። አሁን የእግዚአብሔርን መልእክት ይዤ ወደ እናንተ መጥቻለሁ። ከዚህ ቀደም ስንነጋገር እንደነበረው ስናወራ እንደነበረው ጥንቆላ የሕዝባችን ጠላት በሚል ርዕስ እያወራን የቆየነው እየተነጋገርን የቆየነው የእግዚአብሔርን ሐሳብ እየተከፋፈልን አሁንም የቀረውን ክፍል እናያለን። ዛሬ በየቦታው የፈሉ የባህል እምነቶች አሉ። በየቦታው ይፈሉ በየቦታው በተለይ ደግሞ የመስቀል ወቅትን የመስከረም ወቅትን ጠብቀው ኢትዮጵያ ውስጥ የተነሱ ማለት ነው። በደቡብ በአብዛኛው ክፍል የተነሱ የፈሉ በጣም በቅርብ ጊዜ ጉልበት እያገኙ የመጡ በጣም አንድ ጥያቄ ልጠይቃችሁ ፈልጋለሁ። ክርስቲያን ፕሮቴስታንት የሆናችሁ የፖለቲካ መሪዎች፣ ስልጣን ላይ የተቀመጣችሁ ባለስልጣናት አንድ ጥያቄ ልጠይቃችሁ ፈልጋለሁ። እናንተ እግዚአብሔርን እያገለገልን ነው የምትሉ ከሆነ ለምንድን ነው እንደዚህ ሆነው? በእናንተ ዘመን ለምንድን ነው በዚህ ልክ የበዛው? በዳዊት ዘመን ነው ወይ እንደዚህ የሆነው? በኢዮሳፍጥ ዘመን ነው ወይ እንደዚህ የሆነው? ወይ በኢዮአስ ዘመን ነው እንደዚህ የሆነው? አልያስ እንደዚህ የሆነው በኢዮርብዓም ዘመን ነው? በአክዓብ ዘመን ነው እንደዚህ የሆነው? በማ ዘመን ነው እንደዚህ የበዛው? በእስራኤል በመጽሐፍ ቅዱስ ታሪክ ማለት ነው። በእናንተ ዘመን እንደዚህ የበዛው ለምንድን ነው የእናንተ ዘመን የሚታወቀው በዚህ የሆነው? ቤተክርስቲያንን በማሳነስና ቤተክርስቲያን ጉልበት እንዳይኖራት በማድረግ ለምንድን ነው ጉልበታችሁን ለዚህ የምታባክኑት? ለምንድን ነው ኃይላችሁን ስልጣናችሁን ለዚህ የምታባክኑት? ለምንድን ነው ራሳችሁን የሁሉ አድርጋችሁ የምትሰጡት? እግዚአብሔር ወደ ስልጣን አምጥቷችሁ ከሆነ ፕሪቴንድ ማድረግ አይጠበቅባችሁም የሁሉ እንደሆናችሁ። የእግዚአብሔር ፌቨር ከሆነ እየሰራ ያለው ለምንድን ነው? እግዚአብሔር እድል ሰጥቷችሁ እንደነበር አምናለሁ። እኔም ያንን እድል ለምንድን ነው በሌላ መንገድ የተረጎማችሁት? ለምንድን ነው የሁሉ ካልሆናችሁ ስልጣናችሁ የማይቀጥል የሚመስላችሁ? ማን ነው አእምሯችሁ ውስጥ እየተጫወተባችሁ ያለው? ማን ነው እየተጫወተባችሁ ያለው? ማን ነው እየመራችሁ ያለው? ማን ነው እየሰለጠነ ያለው? ማን ነው የሚፈልገውን እያደረገ ያለው? የእናንተን ይህንን እውቀት ተጠቅመው፣ ፖለቲካ እውቀት ተጠቅመው፣ ይህን አስተሳሰብ ተጠቅመው ክርስቲያን ነን የምትሉ ደግሞ አገልጋይ ነን የምትሉ በዚህ ባዕድ እምነት ደግሞ ራሳችሁን የሰጣችሁ እሁድ ሰብካችሁ ቅዳሜ በዛ ባዕድ እምነት ውስጥ ተገኝታችሁ ያንን ልብስ ለብሳችሁ ቅጠል ስር ምሳችሁ ስር የሚሚሱ ሰዎችን አሜን ብላችሁ ተቀብላችሁ ሞራ ገላጮችን ማለት ነው፣ ሞራ የሚገልጡ ሰዎችን ሽማግሌዎች ናቸው አባቶቻችን ናቸው ብላችሁ ሞራ ገላጭ ሰዎችን የሚተፉ ሰዎችን የሚናገሩት ቃል አይደለም። ዋናው ውስጣቸው ያለው መንፈስ ነው። ዋናው ያሉበት መንፈስ ነው። የቆሙበት ስር ነው። ዋናው የቆሙበት መሰረት ነው። ዋናው እነዛ አባቶች የምትሏቸው ሰዎች በኢየሱስ ክርስቶስ ስም ነፃ ወጥተው ወንጌልን ሊሰሙ የሚገባቸው ሰዎች እንጂ ልትከተሏቸው የሚገባችሁ ምሳሌ ሊሆኑ የሚገባ ሰዎች አይደሉም። ኖ አይደሉም፣ በፍጹም አይደሉም። በእነሱ በኩል እነሱን ተጠቅሞ ትውልዱን ባሪያ እያደረገ ያለ አጋንንት ነው ያለው፣ ሰይጣን ነው ያለው። ቀድሞ ተመቶና ተኝቶ የነበረው በወንጌል አማካኝነት ምድሪቱ ላይ ዋጋ ሊከፍሉ በተሰማሩ አባቶች፣ እውነተኛ የወንጌል አባቶች አማካኝነት እግዚአብሔር በየቦታው የቀጣው መንፈስ ዛሬ በእናንተ ምክንያት ስልጣን አለን በምትሉ ሰዎች ምክንያት ኢምፓወር ተደርጎ ከየአፈር ውስጥ ወጥቶ ከተቀበረበት ወጥቶ እየተመለከ ነው ያለው። ደግሞም አገልጋይ ነን የምትሉ ሰዎች፣ እግዚአብሔር አገልጋይ ነን የምትሉ ሰዎች፣ ምክንያቱም በኤልዛቤልም ዘመን የባል ነቢያቶች ይበልጣሉ። ሐሰተኛ ነቢያቶች ናቸው የሚበልጡት እንጂ የእግዚአብሔር ነቢያቶች አልነበረም በቁጥር የሚበልጡት። አውት ነምበርድ ነበሩ።
ልክ አሁን ዛሬ እንደሆን ነው ማለት ነው። ግን እሱ አይደለም ዋናው። አንዱ ከ1000 ይበልጣል፣ ሁለቱ ከ10,000 ይበልጣል። የእግዚአብሔር እጅ ደግሞ ብርቱ ነገር ያደርጋል። እናም በወንጌል አማካኝነት ተቀብሮ የነበረው ዛሬ ተቀስቅሶ ወጥቶ እነዚህ ሰዎች ከቅድመ አያቶቻቸው የተቀበሉትን የባዕድ አምልኮ ስርዓት አደባባይ ይዘው ወጥተው ሚሊየን ሰዎችን ኢቭን ዲያስፖራ እንኳን እየተከተለ ማለት ነው ሚሊየን ሰዎችን እያሳቱ በየቦታው አደባባይ ተሰጥቷቸው ውሃ እየረጩ ስር እየማሱ ሞራ እየገለጡ የሚቀጥለውን ዓመት እየረገሙ በረከት በሚመስል ቃል እየረገሙ የሞራው ላይ ያለውን መስመር እያነበቡ ሞራው ላይ ያለውን መስመር ደም ስር እያነበቡ ሊትራሊ ደም ስር እያነበቡ ሚኒንግለስ የሆነ ትርጉም የሌለው ነንሰንስ የሆነ የጥንቆላ ተግባራቸውን እያደረጉ እየተፈቀደላቸው ብዙ አቅም እያገኙ ነው ያሉት። ይህ የጣዖት አምልኮ ነው። ግልጽ የሆነ የጣዖት አምልኮ ነው። የሚገርመው ወጥቶ መናገር የሚያስፈራ ነገር ሆኗል። ወጥቶ ያንን ማድረግ የሚያስከብር የሚያኮራ ነገር ሆኗል። እኔ አታምልኩ አላልኩም። መብታችሁ ነው፣ ማምለክ ትችላላችሁ፣ መብታችሁ ነው። ግን በግልጽ ወቁ፣ ጥንቆላ ነው። መብታችሁ ነው። አታምልኩ ብሎ ሊከለከላችሁ የሚችል የለም። እግዚአብሔርም ቢሆን እንድታመልኩ ከፈለጋችሁ አምልኩ። ለዚህ ነው ኤልያስ ተነሳና እንደዚህ አለው፣ ምረጡ። እግዚአብሔር አምላክ ከሆነ እግዚአብሔርን አምልኩ፣ በዓል አምላክ ከሆነ በዓልን አምልኩ። ሁለቱን ግን ይዛችሁ አትሂዱ። በሁለት ሐሳብ አታነግሱ፣ አይቻልም። ከዛ ተመልሳችሁ የሚቀጥለው እሁድ መድረክ ላይ ወጣችሁ ሰዎችን ቢዊች አታድርጉ፣ ሰዎችን አትድገሟቸው። ድግምት መድገም ማለት ነው ቢዊች ማድረግ። የእግዚአብሔር ቃል በሚመስል መንገድ ባይብል ይዛችሁ ከፍታችሁ ከዛ ውስጣችሁ ያለው መንፈስ ያንን ትዊስት እያደረገ ህዝቡን እንዲያደነዝዝ ማለት ነው። እናንተ የገላትያ ሰዎች ማን ነው አዚም ያደረገባቸው አለ ጳውሎስ። ተነሳ አዚም የጣለባቸው አለ። ዛሬ ብዙ ቤተክርስቲያናት ቢዊች ተደርገዋል፣ አዚም ተጥሎባቸዋል፣ ተደግሞባቸዋል። ከዚህ ልምምድ የተነሳ ኮንታሚኔትድ ሆኗል። የት ቤተክርስቲያን ነው ገብተን በስርዓት ልናመልክ የት ቤተክርስቲያን ነው? የእሁድ አምልኮ ስነ ስርዓት እኮ አይደለም። ህብረት ከማን ጋር ነው የምናደርገው? ከማን ጋር ነው ህብረት እያደረግን ያለ ነው? አብያተ ክርስቲያናት፣ ቤተክርስቲያናት ምን እያደረጋችሁ ነው ያላችሁት? እንዴት ዝም ትላላችሁ? ምዕመኖቻችሁ መስከረምን ጠብቀው እየሄዱ መስዋዕት እያቀረቡ ዱካቸውን ዳናቸውን እየሰጡ አሻራቸውን እየሰጡ በጥንቆላ ልምምድ ውስጥ ገብተው ስጦታ እያበረከቱለት ለመንፈሱ እየታረደ ደም እየፈሰሰ በዛ ስም ለጣዖት የተሰዋን እየበሉ እየተካፈሉ የወዮ መስቀላ፣ ጊፋታ፣ መሳላ፣ ያሆዴ፣ ጨምበላላ ምንድነው ኢሬቻ፣ ሌሎችም ደግሞ አሉ። በደቡብ ብዙ በተለያየ የሀገሪቱ ክፍል በደቡብ፣ በኦሮሚያ፣ በሰሜን ምንድነው አሸንዳ የልጃገረዶች በዓል፣ ልጃገረዶች ኢሞራል መሆንን የሚለማመዱበት ከቤት ወጥተው እኮ 3 ቀን እንደሚጠፉ እናውቃለን። የትም ቤተሰብ የት ሄድሽ ብሎ እንደማይጠይቅ ማለት ነው። እናውቃለን። የት ነበርሽ፣ የት ነው ያደርሽ 3ቱን ቀን የሚል እንደሌለ እናውቃለን። አሸንዳ መስዋዕት የሚሆኑበት፣ ድንግልናቸው መስዋዕት የሚደረግበት ሀገር ማለት ስለ ክርስቲያን ነው እያወራሁ ያለሁት። በውጭ ያሉትን አይደለም። በውጭ ያሉትን አኪውዝ አላደርግም። በውጭ ያሉት ላይ ልፈርድ አይደለም የተቀመጥኩት። ወንጌል ነው የሚያስፈልጋቸው። የህዝብ ወንጌል ነው የሚያስፈልገው። ብቸኛው አማራጭ ወንጌል ነው። ባለፉት ብዙ ዓመታት እኛ ከመወለዳችን በፊት ጀምሮ ከኛም ዕድሜ በፊት ጀምሮ ለብዙ ዘመናት ምድሪቱ ላይ የፖለቲካ አስተዳደር ዲሞክራሲ የሚል የፖለቲካ አስተዳደር ከመምጣቱ በፊት ወይም ደግሞ ሶሻሊዝምም ከመምጣቱ በፊት በንጉሳውያን ስርዓት ስር በነበረበት ጊዜ ምድሪቱ ኢትዮጵያ በነበረችበት ጊዜ የንጉስን ቁጣ ሳይፈሩ የንጉስን ስርዓት ሳይፈሩ ዋጋ ለመክፈል ራሳቸውን የሰጡ ብዙ ወንጌላውያን፣ ብዙ ሐዋርያቶች፣ ብዙ አገልጋዮች ከዚህ ምድር ከኢትዮጵያ ምድር ተነስተዋል። ከአዲስ አበባ፣ ከተለያየ ቦታ፣ ከወላይታ፣ ከደቡብ፣ ከሀዲያ፣ ከከምባታ፣ ከጎፋ፣ ከጋሞ፣ ከደቡብ ኦሞ፣
ከኦሮሚያ፣ ከወለጋ፣ ከባሌ፣ ከጅማ፣ ከተለያየ ቦታ ከሐረርጌ እግዚአብሔር ያስነሳቸው አገልጋዮቹ ከሰሜን ከትግራይ ከአማራ ክልል ከወሎ ከተለያየ ቦታ ስም መጥራት አልፈልግም። ብዙ ግን በልቤ ለዚች ምድር መንፈሳዊ እግዚአብሔር ብዙ መንፈሳዊ በረከትን እንዲያበረክቱ እግዚአብሔር ያስነሳቸው ሰዎች በልቤ ግን የተሸከምኳቸው ብዙ ሰዎች አሉ። ከልቤ አክብሮት ያለኝ እማከብራቸው፣ በስም እማቃቸው፣ በስም የማላቃቸው፣ ታሪካቸውን የሰማኋቸው፣ ጥቂቶቹን በአካል ያገኟቸው፣ ብዙዎቹም በፍጹም በአይን ለማየት ያልታደልኩ ኢቨን እኔ ከመወለዴ በፊት ወደ ጌታ የሄዱ ብዙ የእግዚአብሔር ሰዎች በተለያየ ቦታ ቤተክርስቲያን ዛሬ ያለችበትን ፖለቲካ ውስጥ እንኳን ለመቀላቀል የሚሆን ለመግባት የሚሆን ቦታ እንድታገኝ ዋጋ የከፈሉ በደማቸው በላባቸው እድሜያቸውን ወጣትነታቸውን ልጆቻቸውን ቤተሰቦቻቸውን መስዋዕት ያደረጉ ብዙ ዛሬም በህይወት ያሉ ኢትዮጵያ ውስጥ ያሉ ከኢትዮጵያ ውጭ ያሉ ዘመናቸውን በእግዚአብሔር ፊት የሰው እነዛ የባዕድ አምልኮች በምድሪቱ ላይ ሲመለኩ የነበሩ ጉልበት እንዳያገኙ ዋጋ የከፈሉ ሐዋርያቶች፣ ነቢያቶች፣ ወንጌላውያን እነሱ ዋጋ ከፍለው በያዛችሁት ፑልፒት በያዛችሁት መድረክ የነሱን እሺ ማለት የነሱን ኦቤ ማድረግ እግዚአብሔርን መታዘዝ ታንጣጥላላችሁ ቆማችሁ፣ ትሰድባላችሁ ቆማችሁ። ይህንን ባትሳደቡ ኖሮ ባታጣጥሉ ኖሮ እነሱ የተጸየፉትንና ዋጋ የከፈሉለትን የባዕድ አምልኮ የተወጉለትን የተገረፉበትን የታሰሩበትን የባዕድ አምልኮ ትክክል ነው ባህል ነው ብላችሁ አትይዙም ነበር። አንዳንድ ሰዎች ጥያቄ ሲጠይቁ ሰማል። ማንነት ሌላ እምነት ሌላ ምን ማለት ነው? እስቲ አብራሪ ውስጥ ምንድነው ማንነት? ምንድነው እምነት? ምንድነው ማንነት? ምንድነው እምነት? ማንነትሽ በክርስቶስ ኢየሱስ ካልሆነ ሌላ ማንነት አለ፣ ሁለት ማንነት አለ። አንዳንድ የሃይማኖት ሊቅ ነን የሚሉ ሰዎችም ሁለት ማንነት አለ፣ ኮንፊውዥን ግራ መጋባትን ሲያካፍሉ አይቻለሁ። ኮንፊውዥንን ሲያካፍሉ አንድ ደም ነው የፈሰሰው፣ አንድ ስጋ ነው የተቆረሰው። ሁለት ማንነት ሊኖር አይችልም። አንድ ደም ነው የፈሰሰው። የአንዱ የኢየሱስ ክርስቶስ ደም ነው የፈሰሰው። የአንዱ የኢየሱስ ክርስቶስ ስጋ ነው የተቆረሰው። አይሁድ የለ፣ ግሪክ የለ፣ ጨዋ የለ፣ ባሪያ የለ፣ እስኩቴስ የለ፣ ሴት የለ፣ ወንድ የለ ተብሎ በቆላሲስ መጽሐፍ ላይ ተጽፏል። ቆላሲስ 3 ላይ ኤፌሶን 2ን አንብቡ። በሁለቱ መካከል የነበረውን የጥር ግድግዳ በስጋው ያፈረሰ ይላል። በመስቀሉ ሞት አማካኝነት በሁለቱ መካከል የነበረው የጥር ግድግዳ በማንና በማ መካከል? በሰውና በሰው መካከል፣ በአይሁድና በግሪክ መካከል፣ በአይሁድና በአሕዛብ መካከል። እዛ ቦታ ላይ በግልጽ ስለሚናገር ነው። አይሁድ የለ፣ አሕዛብ የለ፣ ከሁለቱ አንድ አዲስን ሰው ለራሱ ፈጥሯል ይላል። ኒው ክሬቸር አዲስ ፍጥረት ነው እንጂ የሆነው ኦሮሞ አይደለም የሚሆነው፣ ሀዲያ አይደለም የሚሆነው፣ አማራ አይደለም የሚሆነው፣ ትግሬ አይደለም የሚሆነው። አዲስ ፍጥረት ነው የሆነው። በዛ ውስጥ ሆኖ መዳን አይቻልም። ከዛ ውስጥ ስንወጣ ነው ምንድነው? ለዚህ ነው ታርዳሃልና። በዛ ውስጥ ሆኖ መዳን ስለማይቻል ነው ታርዳሃልና። ህዝቦችንም ከነገድ ከቋንቋ ከወገን አድነሃልና፣ በደምህ አድነሃልና፣ ለአባት መንግስት ካህናትና ነገስታት እንዲሆኑ አድርገሃልና ይገባሃል ብለው 24 ሽማግሌዎች የሚሰግዱለት። 24 ሽማግሌዎች ስንት ብሔር ነው ያላቸው ታውቃላችሁ? 24 ብሔር ነው ያላቸው። የሚወክሉት አንድ የሰውን ብሔር ብቻ ነው። አንድ የሰውን ዘር ብቻ ነው የሚወክሉት። የሰው ተወካዮች ናቸው። የሰው ብቻ፣ የትኛውን ብሔር አይደሉም። ኢየሱስ ክርስቶስም የመጣው ለሂዩማኒቲ ነው፣ ለሰው። ሰው በዚህ ተከፋፍሎ ተበታትኖ ለእግዚአብሔር እንዳይሆን ስላደረገው ሰይጣን እነዚህን ልዩነቶች ሰዎችን ለማጥፋትና ወደ እግዚአብሔር እውነትና ወደ ፍቅር እንዳይመጡ ለማድረግ እየተጠቀመ ስለሆነ ያንን ለማፍረስ ያን የጥር ግድግዳ ለማፍረስ ነው መጥቶ በስጋው መስቀል ላይ የወጣውና በስጋው የተከፈለው። ስለዚህ የተከፈለውን ልዩነት በተከፈለው ስጋው አማካኝነት አጠፋው፣ ዋጀ። ታዲያ ምንድነን? ታዲያ በየብሔራችን ስለ ኢየሱስ ክርስቶስ ደምና ስለ ደም በአጠቃላይ ያስተማርኩት ትምህርት አለ። አከታተል ትችላላችሁ። አከታትለን እንለቅላችኋለን። አከታትለን በደም እንለቅላችኋለን። ስለ ደም ያስተማርኩት ትምህርት አለ። በዋናነት ያለንበት ማህበረሰብ ውስጥ ያለነው ለመዳን ምልክት እንድንሆን ነው። እኛ ብለሲንግ ነን፣ እነሱ ብለሲንግ አይደሉም። ባህሉ አይደለም የኛ በረከት፣ እኛ ነን የዛ ማህበረሰብ በረከት። ኢትዮጵያ አይደለችም እኔን የምትባርከኝ፣ እኔ ነኝ ኢትዮጵያን የምባርካት። እኔ ለኢትዮጵያ በረከት ነኝ።
እኔ የሰማይ ተወካይ ነኝ፣ የእግዚአብሔር መንግስት ተወካይ ነኝ። የስ ተወካይ ነኝ። ይሄንን ስጋ በመጠቀም እግዚአብሔር የራሱን መንግስት ሪፕሬዘንት እንዲያደርግ አድርጎታል። ይሄ ስጋ ሌጋል ስለሆነ ራሱ አስቀድሞ ስለላከው ኢንቴንሽናሊ ነው። ይህን ቤተሰባችሁን የመረጠው እግዚአብሔር ነው። የተወለዳችሁበትን ቦታና ስፍራ የመረጠው እግዚአብሔር ነው። ወደ መዳን ስትመጡ መጀመሪያ በዛ በኩል እግዚአብሔር መዳንን ለእናንተ ሊልክና ሊያድናችሁ ነው። በዛ በኩል ሲባል በዛ ብሔር በኩል በዛ ቤተሰብ በኩል እያልኩ አይደለም። እዛ ቦታ ያላችሁበት ቦታ የወሰናችሁ ቦታ ላይ መልእክት እንዴት እንደሚያመጣላችሁ ያውቃል። ሜሴንጀሩ እንዴት እንደሚያመጣላችሁ ያውቃል። የሚያመጣላችሁ መልእክት ይዞ የሚመጣው መልእክተኛ ከብሔረሰብ ውጭ ከሆነ አትሰሙትም። እንደዛ አይደለም የዳን ነው። እንደዛ አይደለም የተረፍ ነው። እንደዛ አይደለም ወደ ክርስቶስ የመጣ ነው። ነገር ግን ከዳንን በኋላ እኛንም በዛ ብሔረሰብ ውስጥ በዛ ማህበረሰብ ውስጥ ጨው መብራት ብሎ እንደጠራን ማለት ነው። ብርሃን እንድንሆን መብራት እንድንሆን እንድናበራ ስናበራ መብራት ስንሆን የምናሳየው እየሰማችሁ ነው። መልካም ነገሩን ብቻ አይደለም ጨለማውን ጭምር ነው የምናሳየው። በመካከላቸው ያለውን ክፉን ነገር እንገልጣለን። ብርሃን ካልበራላቸው ግን በባህላቸው ውስጥ ያለውን ባህል ብለው የያዙትን ማንነት ብለው የያዙትን ክፋት፣ ውድቀት ሊለዩ አይችሉም፣ ሊያውቁ አይችሉም። ነገር ግን ብዙ አማኞች ብርሃን አይደለም እየሆናችሁ ያላችሁት፣ ጨለማቸውን እየጨመራችሁ ነው ያላችሁት። ብርሃን እንድትሆኑ እግዚአብሔር ጠርቷችሁ የሰጣችሁን ቱል የሰጣችሁን የእግዚአብሔርን ቃል ጀስቲፋይ ለማድረግ ያንን ጨለማ ጀስቲፋይ ለማድረግ ማህበራዊ ሚዲያዎቻችሁን በሙሉ እየተጠቀማችሁ ነው ያላችሁት ልትከራከሩ። በጣም ኢሊኩዌንት ናችሁ። በጣም ኃይለኛ ተናጋሪ ናችሁ ብዙዎቻችሁ ስትታገሉ ማለት ነው። ለዚህ ለጎሳ ስትታገሉ፣ ለባህሉ ስትታገሉ፣ ለባዕድ አምልኮ ስትታገሉ፣ ለኢሬቻ ስትታገሉለት፣ ለጨምበላላ ስትታገሉለት፣ ለዚህ ለጊፋታ ስትታገሉለት፣ ጊፋታ፣ መስቀላ፣ መሳላ፣ ያሁዴ ስትታገሉለት ኃይለኛ ታጋዮች ናቸው። ኃይለኛ ብዕሮቻችሁ ሁሉ የተሳሉ ናቸው። የምትጠቀሙት ደግሞ ቢብሊካል ኤቪደንስ እያላችሁ ነው የምትጠቀሙት። ሞኞች አትሆኑ። እግዚአብሔር አይዘበትበትም። ቢብሊካል ኤቪደንስ ብላችሁ ነው የምትጠቀሙት። የመጽሐፍ ቅዱስ ማስረጃ እያላችሁ እያወጣችሁ ትጠቀማላችሁ። መጽሐፍ ቅዱስ ላይ የተጻፈው ሁሉ ማስረጃ ቢሆንማ ሰይጣንም ኢየሱስ ክርስቶስን መጥቶ መፈተኑ ትክክለኛ አገልግሎት ነው ማለት ነው። ወይም ሌሎች ብዙ ምሳሌዎችን ልንጠቅስ እንችላለን። አዳምም እኮ ፍሬውን በልቷል። ምን ችግር አለው? የመጀመሪያው ሰው ነው። እናንተ ብትበሉ ምን ችግር አለው? ወይ መጀመሪያ አትሆኑ? ምን ችግር አለው? ሰይጣንም ከእግዚአብሔር ዙፋን እኮ ወድቋል። ሰማይ እኮ ነው መጀመሪያ ኃጢአት የተገኘው። ፕራይድ ነው፣ ትዕቢት ነው፣ ሰማይ ነው፣ ጥቅስ የበዛበት ፕራይድ ነው። ክንፎቹን እያየ ነው የተናገረው። ልብሱን እያየ ነው የተናገረው። መልኩን እያየ ነው የተናገረው። መልካሙን እያየ ነው የተናገረው። መልካሙን ነው ትዊስት ያደረገው። መልካሙን ነው እግዚአብሔር የፈጠረለትን መልካም ነገር ነው ትዊስት አድርጎ ወደ ክፋት የለወጠው። እዛም እኮ ተገኝቷል ኃጢአት። ኤደን ገነትም ተገኝቷል እኮ ኃጢአት። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል እግዚአብሔር ቃል ሲናገር። ስለ ቆማችሁት አይደለም እያወራሁ ያለሁት። መስሏችሁ ሊሆን ይሆናል የቆማችሁ ስለመሰለ ቆመሃል ማለት አይደለም። አንዳንዶቻችሁ የኔ ይሻላል የገሌ ይብሳል ትላላችሁ። እንደዚህ የሚባል ነገር የለም። እንደዛ የሚባል ነገር የለም። የሚሻል የሚብስ የሚባል ነገር የለም። ጠቅልላችሁ ወይ ግቡ ወይ ጠቅልላችሁ ውጡ። ስትወጡ ኮንፌስ ማድረግ መናዘዝ አለባችሁ። ሪናውንስ ማድረግ አለባችሁ። መናገር አለባችሁ። መናዘዝ አለባችሁ። ስህተት ነው፣ ኃጢአት ነው፣ ጥንቆላ ነው ብላችሁ መናገር አለባችሁ። ንስሐ መግባት አለባችሁ። ከዛ ዴሊቨረንስ ያስፈልጋችኋል። ደርሳችሁ ከመጣችሁ በኋላ አገልግሎታችሁን ትቀጥላላችሁ ማለት አይደለም። ይሄ እውነተኛ ፕሪንሲፕል ነው እየተናገርኩ ያለሁት። ዴሊቨረንስ ይቀድማል። ኦልሬዲ you are possessed, you are occupied. Yes, you are possessed, you are dominated, controlled, you are controlled. በነዛ ኢቪል ስፒሪቶች በነዛ ክፉ መናፍስቶች ኮንትሮል ሆናችኋል። አስረክባችኋል። ጄኔሬሽንን አስረክባችኋል። እጃችሁን አንስታችሁ መርቃችኋል። አሜን ብላችሁ ተቀብላችኋል። ተባብራችኋል። በቅጠል ውሃ ተረጭቶባችኋል። የተሰጣችሁን እያዞራችሁ በቅል ጠጥታችኋል። ዊች ዶክተሮች፣ በዛ ዊች የጠንቋዮች የጎሳ ሊደሮች ናቸው፣ ጎሳ መሪዎች ናቸው በሚባሉ ጠንቋዮች አማካኝነት
ተቀብላችኋል። አንድ እንትን ልንገራችሁ፣ አንድ ምሳሌ ማለት ይሄንን ስናገር ከመጋረጃ ጀርባም ለተቀመጡት ጭምር ነው። ምንም ይለያቸው ነገር ስለሌለ ምንም ባህላዊ ጥንቆላዎች ማለት ነው። ዋና ከመጋረጃ ጀርባ የተቀመጡት እነዚህ የሞሚናትና ልጆቿ ጠቋር፣ ወሰንጋላ ወይም ወሰን፣ አዳልሙቲ ወይም ሞቲ የሞሚናት ልጆች ማለት ነው። አንድ ፋሚሊ ነበረ ኢትዮጵያ ውስጥ ከብዙ ዘመናት በፊት አንድ ፋሚሊ ነበር ራሱ ሙሉ በሙሉ የሰጠ። ይሄ ፋሚሊ ራሱን ከመስጠቱ የተነሳ ስሙን እንኳን ሰይጣን የሚጠቀምበት ስም ሆነ። ወሰንን፣ ሞቲን፣ ሞሚናትን ልጆቿን ጨምሮ ማለት ነው። እነጠቋር ልጆቿን ጨምሮ እና ዛሬ በየቦታው መጋረጃ ጀርባ የሚመለኩ አሉ። እንግዲህ በግልጽ ራሳቸውን አልገለጡም። አሁን ከዚህ በኋላ በዚህ ከቀጠልን እነሱ በግልጽ ራሳቸውን መግለጥ የሚከለክላቸው ምንም ነገር የለም። ምንም ግን አይቻልም፣ አይገልጡም። በዚህም አንቀጥልም። እግዚአብሔር ይመተዋል። የእግዚአብሔር ጊዜ ስለሆነ ነው ወጥቼ የተናገርኩ ያለሁት። ጉንጭ ለማልፋት አይደለም እየተናገርኩ ያለሁት። ጦርነት ነው እያወጭኩ ያለሁት በዊች ክራፍት ላይ። ጦርነት ነው እየተናገርኩ ያለሁት በዊች ክራፍት። አንድ ታሪክ ልንገራችሁ ብያለሁ። አንድ ወቅት አንድ ከተማ እንደዚህ እያገለገልኩ እያለ ለተወሰኑ ጊዜያቶች ማለት ነው እያገለገልኩ ሳለ አንድ ወቅት የሆነ ቦታ ደርሰን ከሁለት ወንድሞች ጋር በባጃጅ እንመለሳለን። ከባጃጅ ስንወርድ አንዲት ሴት ቆማ፣ ጎልማሳ ናት፣ በእድሜዋ ጎልማሳ ናት እና ቆማ እየለመነች ነው። ከመንገዱ ባሻገር ሰው በእግር እያለፈ ነው። እግረኛው መንገድ ጥግ ላይ እየለመነች ነው፣ እጇን ዘርግታ ማለት ነው። እየለመነች ነው። እጇ እንደዚህ እንደተዘረጋ ሆኖ እየለመነች ነው እና ብር ሰጠሁት ባለባጃጁ። በሰዓቱ አስታውሳለሁ ለእኛ ለሶስታችን 2 ብር ነው የምንከፍለው እና 10 ብር ድፍን የሰጠሁት። 4 ብር አዳዲስ ማለት ነው። አዳዲስ 4 ብር ሰጠ። ሲመልስ አንድ ወንድም ተቀበለ። እኔ ነኝ ብሩን የሰጠሁት ለባለባጃጁ። አንድ ወንድም ከኔ ጋር ከነበሩት ውስጥ አንድ ወንድም 4ቱን ብር ተቀበለ። እያየውን እጁ ላይ አዳዲስ ብር ነው። ነገር ግን ልክ መንገዱን እንሻገር ነበር። መንገዱን ልክ ስንሻገር ማለት ከባጃጁ እንደወረድን ወደ እግረኛ መንገድ እናልፍ ነበር። ወደ እግረኛ መንገድ ስናልፍ ፊት ለፊት ስትራይት ቆማለች እሷ ያቺ የምትለምነዋ ሴት። አንስቶስ 4ቱንም ብር እጇ ላይ ያስቀምጥ። 4ቱንም ብር እጇ ላይ ሲያስቀምጥ ውስጤ በኃይል ተቆጣ። በኃይል ሲቆጣ ሄድኩና ትንሽ መራመድ ጀምረናል። ተመልሼ ሄድኩና ከጥቂት እርምጃ በኋላ ማለት ነው ተመልሼ ሄድኩና 4ቱ ብር ከላይ ነው የተቀመጠው ኤግዛክትሊ ማለት ነው። እጄ ሄዶ 4ቱንም ብድግ አደረገው። 4ቱንም ብድግ ሲያደርግ እዚህ ሴት ላይ ያለው የጥንቆላ መንፈስ ማኒፌስት አደረገ። አላውቅም እንዴ ማጓራት ነው የጀመረው። ሰው ሁሉ አካባቢ ላይ የነበረው ሰው ሁሉ ሸሸ። እኔና እሷ ብቻ ፊት ለፊት ቆም። አላውቅም እንዴ ማን እንደሆንክ አላውቅም እንዴ መጀመሪያም አላውቅም ወይ አንተ እኮ እንደዚህ ነህ፣ አንተ እንደዛ ነህ፣ እኛ የምንወድ መሰለ ወይ ማለት የተናገረችውን አሁን መናገር አልፈልግም። ነንሰንስ ሰይጣን የተናገረ ማጓራት ጀመረ። ከኔ ጋር የነበረው ወንድም ደነገጠ። ከዛ በኋላ ያው ከዚህ በፊት እንዳልኳችሁ በጥንቆላ ልምምድ ውስጥ ያለ ሰው ገስጾ ነፃ ማውጣት አይደለም መጀመሪያ መፍትሄው፣ ሪናውንስ እንዲያደርግ ንስሐ እንዲገባ ማድረግ ነው። እና ይህች ሴት ያንን ለማድረግ ፈቃደኛ ሴት እንዳልሆነች በመንፈሴ ዲዘርን ስላደረግኩ እንደዚህ አልኩ። እኔና አንተ እዚህ ከተማ ተገናኝተናል። ስለዚህ እኔና አንተ እዚህ ከተማ አብረን መቀጠል ስለማንችል አሁን ከዚህ ጥፋ፣ ከዚህ ከተማ ውጣ አልኩ። ያቺ ሴት ተነስታ መሮጥ ነው የጀመረችው። እዛ ቆማ ፊት ለፊቷ የነበሩ ነገሮችን ትታ ያስቀመጠቻቸውን መሄድ ነው የጀመረችው፣ መሮጥ ነው የጀመረችው። እኛም ደግሞ ሰው ሁሉ እያየን ማለት ነው ትተናቸው ሄደን ከኔ ጋር የነበሩ ልጆችን በኋላ ስለ መንፈሳዊ ነገር እየነገርኳቸው አለፍን። ይሄ አንድ ምሳሌ ነው ምነግራችሁ፣ አንድ ምሳሌ ነው። ከዚህ ፊትም ብዙ ጊዜ እንዲህ አይነት ነገሮች በጣም ብዙ ጊዜ አጋጥሞኛል። አንድ ከተማ እንደዚሁ አንድ ሰው መጣና ሊያገኘኝ ማለት ነው መጣና እዛ ቤተ ክርስቲያን ግቢ ውስጥ ነበርኩ። ደውሎልኝ እዛ ነው ያለሁት ብዬ መጣና አንዳንድ ጉዳዮችን ማውራት ስለፈለገ እያወራን ወክ እያደረግን ወጣን። ከቤተ ክርስቲያን ወጥተን ወደ ከተማው ወደ መሃል ማለት ነው እየተራመድን አንድ ሆቴል ፊት ለፊት በደንብ አስታውሳለሁ ቦታውን። አንድ ሆቴል ፊት ለፊት መሻገሪያ ያለ ወደዛኛው መንገድ መሻገሪያ ያለ እና መሃል ላይ ሰፊ የግሪን ኤሪያ ያለ እሱን ተሻግረን ነው የምናልፈው። እና መንገዱን ስንሻገር ከዚህ ሰው ጋር ስንሻገር ሌሎች ሰዎችም የሚሻገሩ ሰዎች ነበሩና መሻገሪያው መሃል ላይ መንገዱ ላይ
አንድ ሰው ተቀምጧል። ግዙፍ ነው ፊዚካሊ፣ ጸጉሩ የተቆጣጠረ ነው እና ልብሶቹ ላዩ ላይ ተበጣጥሰዋል። በከፊል ነው የለበሰው ይህ ሰው እና ልክ እንዳለፍ ነው ሰዎች እሱን አልፈው ነው የሚሄዱት። ዝም ብሎ ተቀምጧል። መሬቱ ላይ መንገዱ ላይ ማለት ነው ተቀምጧል እና ልክ የእግረኛ መንገድ ማለት መሻገሪያ ነው፣ እዛ ላይ ተቀምጧል። ልክ ስንሻገር ልክ እኛ እንዳለፍን ቢኒያም አለ። ቢኒያም ሲል ከኔ ጋር ያለው ሰው ደንግጦ እጄን ያዘ እና ልክ ደግሞ እሱን አልፈን ዋናውን መንገድ ስንሻገር ድምፁን በደንብ በሚሰማ እንትን ብሎ ቢኒያም ማቴዎስ ብሎ ጠራ። ምንም አላልኩም። ይህንን ሰው እያወራን ከዚህ ሰው ጋር መተን ነበር። ስለዚህ ይህንን ሰው ሸኝቼ መለሳለሁ አልኩ። ያንን ሰው ሸኘው። ተመልሼ መጣሁ። ስመጣ እዛው ቦታው ላይ ተቀምጧል። መጣውና አጠገቡ ተቀመጥኩ። አጠገቡ ማለት ከፍ ያለ ቦታ ጠርዝ አለ፣ የመንገድ ጠርዝ። እዛ ላይ መሀል ማካፈያ ጠርዝ መንገድ ነው። ቁጭ አልኩ። በዚህም በዚያም ግሪን ኤሪያ አለ። ቁጭ አልኩና ጠርታዬ ነበር አልኩት። አንተ ማንም አልጠራህም አለኝ። ጠርተኛል ስል አሁን ያለፍከው ልጅ አይደለህ አለኝ። አዎ። ከኔ ጋር የነበረውን ሰው ዲስክራይብ አደረገ። ከዚህ አይነት ሰው ጋር ያለፍክ፣ እንደዚህ የሚመስል ሰው ጋር ያለፍክ አይደለህ አለኝ። አዎ። እና እኔ በቃ እኔ አልፈልግም፣ እኔ አልጠራሁም፣ ነገር አልፈልግም አለ ሲል በጌታ በኢየሱስ ክርስቶስ ስም ይህ ሰው በአእምሮ እንዲሆን አዛለሁ አልኩኝ። ወዲያው በአእምሮ ሆነ። ግን ብዙ ልዩነት የለውም። ያውቃል ማለት ነው፣ ያለበትን ቦታ ያውቃል። ብዙ ልዩነት የለውም። እና በኋላ እግዚአብሔር የሰጠኝን ወርድ ኦፍ ናውሌጅ መናገር ጀመርኩ። ከእንደዚህ ከተማ መምህር የነበርክ ይህን ያህል ዓመት መምህር የነበርክ ሰው ነበርክ። ከእንደዚህ ከተማ ነው የመጣኸው እና በዚህ ምክንያት ከአጋንንት ጋር ከጥንቆላ ጋር ካለህ ወዳጅነትና ልምምድ የተነሳ ለ2 ዓመት ያህል እዚህ ከተማ እብድ መስለህ እንድትቀመጥ ሚሽን ተሰጥቶ ተስማምተ መተህ ነው የተቀመጥከው እና በቅርብ ነው መተህ የተቀመጥከው። ከዛ በኋላ ባለ ሀብት እንደሚያደርግ ሀብታም እንደሚያደርግ ነግሯል። ይህን ሳክሪፋይ እንድታደርግ ይህን መስዋዕት እንድትከፍል ተስማምታችኋል አሉት። አዎ አለ። አውቃል፣ አንተ ነብይ ነህ አውቃል። እና ምን ላድርግ አለ። ፈቃደኛ ከሆንክ ነፃ ትወጣለህ፣ ጸልይልሃለሁ አልኩ። አይደለሁም፣ ፈቃደኛ አይደለሁም። አሁን አንተ ከዚህ እንድትሄድ ነው የምፈልገው፣ ፈቃደኛ አይደለሁም አለ። ለዚህ ያልኩት ይኸውልህ፣ እኔና አንተ የተገናኘ ነው በአጋጣሚ አይደለም። እኔ እግዚአብሔር አገልጋይ ነኝ። እግዚአብሔር ሜቢ የመጨረሻ ዕድል ሊሰጥ ሊሆን ይችላል ሜቢ። ስለዚህ ፈቃደኛ ከሆንክ ጸልይልሃለሁ። አይደለሁም፣ አሁን በፍጹም አይደለሁም ብሎ ተቆጣ። ሲቆጣ ከዛ በቃ ከዚህ በኋላ ሌላ ዕድል እኔ አልሰጥህም። እዚህም ከተማ ውስጥ ያን የተሰጠህን ሚሽን መጨረስ አትችልም። ስለዚህ አሁን መንፈሱ ራሱን እንዲገልጥ አዘዝኩኝ። መንፈሱ ራሱን ገለጠ። ነግረሃለሁ፣ ይህንን ሚሽን እዚህ ከተማ ውስጥ ማድረግ አትችልም። እዚህ ከተማ ውስጥ ሰዎችን ከሰዎች እንድታጋድል፣ እንድታጨራረስ፣ ደም እንድታፈዝ አልፈቅድልም። መስዋዕት ለአጋንንት እንድታቀርብ አልፈቅድልም። እኔ እናንተ እዚህ ከተማ አብረን መቆየት ስለማንችል ለቀውጣ አልኩኝ። አለፍኩ። ከዛ በኋላ ደግሜ አላየሁትም። እነዚህ አይነት ብዙ አይነት ይሄን የሚመስሉ ማለት ብዙ ኢንካውንተሮች አጋጥመውኝ ያውቃሉ። ብዙ ኢንካውንተሮች ከተማሪነት ጊዜ ጀምሮ ማለት ነው። ይህ ህዝብ በከንፈሩ ያመልከኛል፣ ልቡ ግን ከኔ የራቀ ነው። ሰው ባስተማረው ስርዓት ይከተለኛል አለ እግዚአብሔር በኢሳይያስ አማካኝነት በእስራኤል። ስለዚህ ከዋክብቶች ውስጥ ልናገኝ የምንችለው ሚኒንግ የለም። ሁልጊዜም አውቃለሁ፣ ዊክነሳቸውን መለየት እችላለሁ። አይሳሳቱም ብዬ አይደለም ማምናቸው፣ ድካም የለባቸውም ብዬ አይደለም ማምናቸው። እሱ አምኗቸዋል ብዬ ነው ማምናቸው። ይረዳቸዋል፣ እኔንም ደግሞ በዛ ውስጥ እንዳልያዝ ያደርገኛል። ከዚህ እውቀት የተነሳ ግን አብዝቼ ወዳቸዋለሁ። ፒውር ንጹህ እውቀት፣ የተጠሩበት ፐርፐስ፣ እግዚአብሔር የጠራቸው ያ ፐርፐስ በህይወታቸው እንዲገለጥ ለዛ እንዲበቁ እጸልያለሁ። ሲሳሳቱን ኖላል አይሆንም፣ ሲያጠፉት ተመለሱናል። እኮንናለሁ ሳይሆን እገስጻለሁ፣ እመክራለሁ፣ አብሬ ቆማለሁ። ከምልክቶቹ በላይ ደግሞ በምልክቶች ውስጥ የሚገልጣቸው ካራክተሮቹ ይበልጣሉ። ባህሪዎቹ፣ ጨዋነቱ፣ ዲሲፕሊኑ፣ እነዛን ሁሉ እያደረገ ማኒፑሌት አለማድረጉ፣ ዲሲቭ አለማድረጉ፣ ኢንቲሚዴት አለማድረጉ፣ ኮንትሮል አለማድረጉ፣ መብት መስጠቱ